ጌች ምንድነው? ካርድ አልሞላህም እንዴ? ስልክ ላይ ዳታ አልሞላህም እንዴ? ዳታ ካርድ እሺ፣ ፓኬጅ ልላክልህ። ለሀገር እየሞላን አሁን ለኔ ያልሞላም ብለህ ነው? አይ ቢዚ ስለሆንሽ በቃ ቢዚ ስለሆንሽ ቢሮ ውስጥ ነው ኔትወርክ ቢሮ ውስጥ ነው ወጣው አሁን። ኤኒዌይስ ሴዶ ተዘጋጅ። ካሸነፍክ 4 ሚሊዮን ብር ያው ኖ ራይድ አትንቀሳቀስ ማለት ነው። ከዛ ደግሞ ስፖንሰር ምናምን ይኖርሃል፣ ብር ትሰራለህ። ያንን አንተ ብቻ አይደለም ፋይት የሚሆነው ባይ ዘ ወይ will be እንትን ቦክሲንግ ፋይት ይኖራል፣ ሞይታ ይኖራል። የነሱ ገና ገንዘብ አለ። 10-15 ሚሊዮን ብር ልናወጣ ነው ማለት ነው። አሸነፍክ እንግዲህ ያለበት ብሩ ለኔ ነው እያልኩ እኮ ነው። ገንዘብ ለኔ ብዙ ያስፈልገኛል እያልን ነው። ማን ያለው? ህዝቡ እኔም እነሱ ይስጠዋ። ታዲያ እንደዛ ከሆነ ህዝቡ ነው እኮ አሁን የሚሰጠው እኮ ህዝቡ ነው። አታውቅም እንዴ? ገጭ እንዴ ቀድሞ ኪሳችን ውስጥ ያስገባው እንስተ ፋይት አድርግ። ቀድሞ ያው ትኬት ሲዘጋጅ ኤቭሪቲንግ ስፖንሰርሺፕ ኤቭሪቲንግ። እሺ ግን የፕሮፌሽናል አካሄድ እንዴት ነው ንገረኝ እስቲ። አሁን ለምሳሌ የሆነ አንተ ዳና ዋይት ነኝ ብለሃል አይደል? ዳና ዋይት ሐምዛ ቻማያና ሰሞኑ የሚያደርጉት ማን ነው ስትሪክላንድ ነው ምናምን የሚባሉ ፋይተሮች አሉ። እነሱን ሲያገናኛቸው ፋይት ላይ እንዴት ነው አካሄዱ እስቲ ንገረኝ ካወቅ። UFC ኤን ብር ከፍላለሁ ከዚህ ጋር ትጫወታለህ ይልሃል። ጥሩ ነገር ካሳየህ ቦነስ ይከፍልሃል። ከዛ በኋላ አንተን ስፖንሰር ማድረግ የሚፈልጉ ድርጅቶች ካሉ በአዘጋጆቹ ዲል በአዘጋጆቹ ውሳኔ አንተን ስፖንሰር ማድረግ ይችላሉ ማለት ነው። ከዛ አንተ እዛ ቦታ ላይ ስትጫወት የድርጅቱን ወይም ደግሞ ኦርጋናይዜሽን UFCን የማይመጥን ስፖንሰር ይዘህ የምትሄድ ከሆነ አይቀበሉም። ከነሱ ጋር ተነጋግረህ ስፖንሰርን ይዘህ ትሄዳለህ። ከዛ ውጭ ግን UFC ወይም ደግሞ አንድ ኦርጋናይዜሽን የሚከፍልህን ገንዘብ ዲል አድርገህ ትስማማለህ። ኦልሬዲ መጀመሪያ ትፈራረማለህ ማለት ነው። በገንዘብ ትፈራረማለህ። በተነጋገርከው ዲል ባረከ። ለምሳሌ እናንተ 5 ሚሊዮን ብር ዲል አድርገናል። ዲል ብናረግ ብንባል በዛ ትፈራረማለህ። ከዛ በኋላ ቦነሶቹ ምናምን ይመጣሉ። እሱ በንግግር የሚሆን ነገር ነው። በቦነሱ ደግሞ ጥሩ ፐርፎርማንስ ካሳየህ ምናምን ቦነስ ይሸለማል ማለት ነው። ይዋር ይሰጣል ማለት ነው። እዛ ጌች ግን እኔ እንደ ሀሳብ ኦፈሩ ለዚህ 5 ሚሊዮን ብር ማቅረባችን ባይ ዘ ወይ እንደውም ልንመሰገን ይገባል እንጂ ሌላ ብር ጨምሩ ብሎ መምጣት it's very very unnecessary። ቢቀር ለምሳሌ ብር ጨምር ብትለኝ አሁን ነገ ጠዋት በቃ ቀርቷል ከከሬ ጋር ይሆናል ነው የምለው እኔ። ከዚህ ግድም የለንማ ማት ፋይተሮች አሉ ይሄን ነገር ማድረግ የሚችሉ። ሶሻል ሚዲያውን ነው ተቆጣጥረነዋል እኛ። አንተ ከምትቆጣጠረው በላይ መቆጣጠር እንችላለን ደግሞ ለሶሻል ሚዲያ ምንም ችግር የለም። ሰው እንደዛ አይነት አስተሳሰብ ባይኖራችሁ ጥሩ ነው። አችሉም ገጅ አችሉም በቃ ዲጋ አችሉም ሶሻል ሚዲያው ከኔ በላይ በምንም ተአምር አችሉም በምንም ተአምር። እነዚህም የመጡት እኔ አሁን ከዚህ በፊት ያደረጉት አንተም የመጣው ሶሻል ሚዲያ የኔ ስም ጠርታችሁ ነው። ይሄን ታውቁታላችሁ። በለው አንተም የፈመጥከው የኔ ስም ጠርተህ ነው። ያኛውም የፈመጥ በእኔ አይደል የተጀመረ። ስማ አንተ 1.3 ሚሊዮን ሰው ይከተልሃል። እንዳንተ አይነት ሰው ማለት ነው። 1.3 ሚሊዮን እንዳንተ አይነት ሰው ፕሮፌሽናል የሆነ 400 ሰው የሚከተለኝ ሰው አይነው ምን አይነት ሰዎች እንደሆኑ ምን አይነት ሰዎች ኢትዮጵያ ውስጥ ምን አይነት ሰው እንደሆንኩ አውቀዋለሁ። ምን አይነት ቫልዩ እንዳለኝ ምን አይነት ዋጋ እንዳለኝ ምን አይነት ሰው እንደሆንኩ 5000 ሰው 6000 ሰው እንደ ኮንሰርት የመጣው እኔም ብሎ እንጂ አንተ ብሎ አይደል። 6000 ሰው እንደ ኮንሰርት እኛ ነን እኮ ያነቃቃ ነው። በለው ማርሻል አርቱ እኮ እኛ ነን። የኛ ስም ተጠርቶ እኮ ነው የመጣው። በምን ቀልደህበት አንተ ብሎክ እየሰበር ቀልደህበት እንዴት ነው ሰው የሚመጣው? ምን አይደለም። መጀመሪያ ማንን ነው የጠራኸው? ለምን እናወራ? ማንን ነው የጠራችሁት? መጀመሪያ ፈርተህ እምቢ አልክ እኮ። አሁንም እኮ ፈርተህ ነው እምቢ አልክ። ባይ 5 ሚሊዮን ብር ፈርተህ ነው እምቢ እኮ አልኩ። 5 ሚሊዮን ብር አትመጥኑኝም ነው ያልኩት እኔ። መፍራቻ ሳይሆን አትመጥኑኝም። ለምን የት ፋይት አድርገህ ምን ፋይት አድርገህ ነው ማይመጥን? ማን ነው ማይመጥን? ምን ፋይት አድርገህ ምን አድርገህ እንዴ? ምን ፋይት አድርገህ ነው? ማን ነው የሚፈራህ? ምን ፋይት አድርገህ ምን ፕሮፌሽናል ፋይት አድርገህ የት ፋይት አድርገህ የት አይተንህ ነው እንደዛ የምትለው ነው? አሁን በፕሩፍ እኛም እኮ